የአሜሪካና የዩክሬን መሪዎች ዳግም ሊገናኙ ባቀዱበት ወቅት አሜሪካ ዩክሬናውያንን ከሀገሯ ልታባረር መሆኗን ተሰምተዋል። ይህ በእንዲህ እንዳለ ሩሲያ በዩክሬን የፈጸመችው ጥቃትም ሌላ ድቡዳ ሆኗል። ሱዳን ኤሚሬትስን በዓለም አቀፍ ፍርድ ቤት ልታቆማት መሆኑም ተሰምቷል። ሰላም ጤና ይስጥልኝ የአድማስ ዜና ተከታታዮች፣ ዝርዝሮቹ እንደሚከተለው እናቀርባለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከተሉን። የአሜሪካና ዩክሬን መሪዎች ዳግም ሊገናኙ ባቀዱበት ወቅት አሜሪካ ዩክሬናውያንን ከሀገሯ ልታባረር መሆኗ የተሰማ ሲሆን ሩሲያ በዩክሬን የፈጸመችው ጥቃትም ሌላ ድቡዳ ሆነዋል። አሜሪካ ዩክሬን በቀጣይ ሳምንት በሳውዲ አረቢያ እንደሚገናኙ እየተነገረ ይገኛል። የዩክሬኑ ዘለንስኪ በነጩ ቤተ መንግስት ከደረሰባቸው ውርደት በኋላ በተደጋጋሚ ከአሜሪካ ሰላም የመፍጠር ፍላጎት እንዳላቸው ሲገልጹ ቆይተዋል። ይህንን ተከትሎ በመጪው ሳምንት የአሜሪካ ተወካዮች ከዩክሬን ቡድን አባላት ጋር በሳውዲ ሊገናኙ መሆኑን ተሰምቷል። በመጪው ሳምንት ይደረጋል የተባለው ስብሰባ ታዲያ ከባለፈው የተሻለ ትርጉም ያለው ይሆናል የሚል ተስፋ እንዳላቸው ዘለንስኪ ቢገልጹም የመካከለኛ ምስራቅ የትራምፕ መልእክተኛ ስቲቭ ዊትኮፍ የሩሲያና የዩክሬን ጦርነት በሚያበቃበት ዙሪያ እንወያያለን ብለዋል። በመጀመሪያ ዙር የዩክሬን ዘለንስኪ ከትራምፕ ተጣልተው መውጣታቸው የሚታወስ ሲሆን ለሰላም ዝግጁ ስትሆን ተመለሰና ብለው ከዋይት ሀውስ ሸኝተዋቸው እንደነበር ዓለም እያነጋገረ ሰንብተዋል። ይሁን እንጂ ለሰላም እንቅፋት ነው የተባለው የሩሲያ ጥቃት በዩክሬን ላይ ተፈጽመዋል። ይህ የሰላም ስምምነቱ እስከምን ይወስደዋል የሚለው እጅግ አስግተዋል። ፕሬዝዳንት ዘለንስኪ ለትራምፕ በላኩት የጸጸት ደብዳቤያቸው ጦርነቱን መቋጨት የሚቻልባቸው የመጀመሪያ ደረጃዎች በመዘርዘር የነበረ ሲሆን ጦርነቱ በአስቸኳይ እንዲቆም ለመስራት ዝግጁ መሆናቸው እንዲሁም በመጀመሪያ እስረኞች መፍታት እንዳለባቸው፣ ተኩስ አቁም ስምምነት፣ የሚሳኤል እገዳ፣ የረጅም ርቀት ያላቸው ድሮኖችን ማስቆም፣ የኃይል ማመንጫዎች እንዲሁም ሌሎች የሲቪል መሰረተ ልማቶች ላይ የሚደርሱ ጥቃቶችን መቆም እንዳለባቸው እንዲሁም በባህርና በአየር ላይ ተኩስ ማስቆም እንዳለባቸው በመዘርዘር ለትራምፕ በላኩት ደብዳቤ ሲገልጹ ተስተውለዋል። ከዚያ ወደሚቀጥለው ደረጃዎች መሸጋገር እንዲሁም ከአሜሪካ ጋር በመስራት ጠንካራ የሆነ የመጨረሻ ስምምነት ላይ መድረስ እንፈልጋለን ሲሉ አክለው ነበር። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ታዲያ ባለፈው ሐሙስ የዩክሬን ፕሬዝዳንት ዘለንስኪ ለትራምፕ የይቅርታ ደብዳቤ መላካቸው ተናግረዋል። አክሎም የዩክሬን እንዲሁም የአሜሪካ ግንኙነት ወደ ቀደመው ሰላማዊ ግንኙነት እንዲመለስ ተስፋ አለኝ በማለትም አክለዋል። ይህ ተስፋ በታየበት ነው ታዲያ አሜሪካ 240 ሺህ ዩክሬናውያንን ለማባረር ማቀዷ እየተገለጸ ያለው። የትራምፕ አስተዳደር ጦርነትን ሸሽተው አሜሪካ የገቡ ዩክሬናውያንን የተሰጠውን ጊዜያዊ የመኖሪያ ፍቃድ ለመሰረዝ እየተንቀሳቀሰ መሆኑ ነው እየተገለጸ የሚገኘው። ሮይተርስ ለጉዳዩ ቅርበት አላቸው ያላቸው የትራምፕ ባለስልጣናትና ሌሎች 3 ምንጮች ጠቅሶ እንዳስነበበው ከሆነ ከአሜሪካ የሚባረሩ ዩክሬናውያንን የሩሲያ ዩክሬን ጦርነትን ሸሽተው አሜሪካ የገቡ መሆናቸው ሲገልጽ ነው። አስተዳደሩ 240 ሺህ የሚጠጉ ዩክሬናውያንን ከአሜሪካ ለማስወጣት እቅዱ ከአሜሪካ የምታደርገው የማዕድን እንዲሁም ሌሎች ውሎችን ያደናቅፋል ተብሎ የተሰጋ እንደሚገኝም የተገለጸ ነው። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ዩክሬናውያኑ በአሜሪካ ጊዜያዊ የመኖሪያ ፍቃድ እንዲያገኙ መፍቀዳቸው ሮይተርስ በዘገባው ቢያወስም ደደብ ፕሬዝዳንት የሚሏቸው ትራምፕ የባይደን ሌጋሲ የማፍረሱ ሂደትን ተያይዘውታል። ይህንን ተከትለው ነው ታዲያ ዜጎቹ አሜሪካ እንዲለቁ እየተገለጸ የሚገኘው። እንዲሁም አሜሪካ ዘለንስኪ ለመተካት ከተቃዋሚ ፖለቲካ ፓርቲዎች መሪዎች ጋር በድብቅ ውይይት መጀመሯ ምንጮችን እየገለጹ ናቸው። የባይደን አስተዳደር ያሳለፈው ውሳኔ ከ1.8 ሚሊዮን በላይ ስደተኞች ወደ አሜሪካ በህጋዊ መንገድ እንዲገቡና ጊዜያዊ የመኖሪያ ፍቃድ እንዲያገኙ አስችሎ ነበር። በስደተኞች ላይ ጠንካራ አቋም የያዙት ሪፐብሊካኑ ትራምፕ ወደ ስልጣን እንደመጡም ከህገወጥና ወንጀለኞች ስደተኞች ባሻገር በባይደን የስልጣን ዘመን በህጋዊ መንገድ እንዲገቡ የተፈቀደላቸው ከአሜሪካ ለማባረር እየሰሩ መሆኑ ተገልጿል። ይሁን እንጂ ዩክሬናውያኑን ከአሜሪካ የማስወጣት ሂደቱ ትራምፕ እንዲሁም ዘለንስኪ ባለፈው ሳምንት ካደረጉት ዱላ ቀረሽ የዋይት ሀውስ ንትርክ በፊት የተጀመረ መሆኑ ሌላ ምንጭ አመላክተዋል። የአሜሪካ የሆምላንድ ሴኩሪቲ ቃል አቀባይ ትሪሻ ማክላፊያን እንዳሉት ከሆነ ግን ተቋማቸው በዩክሬናውያን ስደተኞች ጉዳይ በዚህ ሰዓት ይፋ የሚያደርገው አዲስ መረጃ እንደሌለ ተናግረዋል። ዋይት ሀውስና አሜሪካ የዩክሬን ኤምባሲም አስተያየት እንዲሰጡ ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም። ፕሬዝዳንት ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ካሳለፏቸው ውሳኔዎች
መካከል ስደተኞችን ከአሜሪካ ማስወጣት ላይ ያተኮረ ቀዳሚው መሆኑ ይጠቀሳል። ፕሬዝደንቱ በግጭትና ጦርነት ምክንያት የአሜሪካን ድንበር በህጋዊ መንገድ አልፈው ለሚገቡ ሰዎች ጭምር ምህረት አልባ ሆኖ ሰንብተዋል። በዚህም ከ530 ሺህ በላይ የኩባ፣ ሃይቲ፣ ኒካራጓ እንዲሁም ቬኔዙዌላ ስደተኞች እስከዚህ ወር መጨረሻ ጊዜያዊ መኖሪያ ፈቃዳቸው ተሰርዞ ወደ የመጡበት እንዲመለሱ የተሰራ መሆኑ የሮይተርስ ምንጮች ተናግረዋል። አሜሪካ ከሁለት አስርታት ዓመታት በኋላ ከአፍጋኒስታን ወጥታ ታሊባንን ስልጣን ሲቆጣጠር ወደ አሜሪካ እንዲገቡ የተፈቀደላቸው 70 ሺህ አፍጋኒስታናውያን ከሚባረሩት ውስጥ መሆናቸው የሮይተርስ ዘገባ አመላክቷል። ሲቢኤስ ቴሌቪዥን አስቀድሞ ባወጣው ዘገባ እንደሆነ በባይደን ስልጣን ዘመን ጊዜያዊ ቢሆን ህጋዊ መብት ያገኙ የነበሩ ከላይ የተጠቀሱት ሀገራት ዜጎች በፍጥነት ከአሜሪካ እንዲወጡ ከሚደረጉ ስደተኞች መካከል መሆናቸውም ተጠቁመዋል። ሱዳን ኤሚሬትስን በዓለም አቀፍ ፍርድ ቤት ልታቆማት መሆኑ ተሰምቷል። ሱዳን በአገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ብላለች። ይህንን ተከትሎ የተባበሩት አረብ ኤሚሬትስ በዓለም አቀፍ የፍርድ ቤት ልታቆማት የሚያስችል መረጃ እንዳገኘችም አስታውቃለች። ፈጥኖ ደራሽ ኃይል በሚመሩት መሐመድ ዳጋሎ ሐሚቲ እንዲሁም በአልቡርሃን የሚመራው ሰራዊት መካከል የሚካሄደው የእርስ በርስ ጦርነት እየታመሰች ትገኛለች። የተባበሩት አረብ ኤሚሬትስ በዘር ማጥፋት የሚወነጀለው የሱዳን ፈጥኖ ደራሽ ኃይል ድጋፍ እየሰጠች ነው ስትልም ሱዳን ከሳለች። ኤሚሬትስ ለፈጥኖ ደራሽ ኃይሉ የምታደርገው ወታደራዊ የገንዘብ እንዲሁም የፖለቲካ ድጋፍ በምዕራብ ዳርፉር በሚገኘው የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲል የሱዳን መንግስት ከሰዋል። የተባበሩት አረብ ኤሚሬትስ በበኩሏ የሱዳን ውንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረግ ትርኢት በሚል በአፋጣኝ ክሱ ውድቅ እንዲደረግ እሰራለሁ ስትል አስተባብላለች። 2 ዓመታት በዘለቀው የሱዳን የእርስ በርስ ጦርነት ተፋላሚ ወገኖቹ የሱዳን ጦር እንዲሁም ፈጥኖ ደራሽ ኃይሉ ጥሰቶች በመፈጸም ተወንጅለው የተለያዩ ማዕቀቦች ተጥለውባቸው ተገኝቷል። ሐሚቲ የሚመሩት ፈጥኖ ደራሽ ኃይል በዳርፉር አረብ ባልሆኑ ነዋሪዎች ላይ የዘር ማጥፋት ወንጀል ፈጽሟል በሚል ክስ ቀርቦበታል። ሱዳን በዓለም አቀፍ ፍርድ ቤት በቀረበችው ክስ ላይ የተባበሩት አረብ ኤሚሬትስ ዓለም አቀፋዊ የሆነ ጥሰቷ ያስከተለው ጉዳት ሙሉ ካሳ ጨምሮ በጦርነት ሰለባ ለሆኑ ሰዎች ክፍያዎችን ልትፈጽም ይገባል ሲል የፈረንሳዩ የዜና ወኪል ኤኤፍፒ ዘግበዋል። አንድ የተባበሩት አረብ ኤሚሬትስ ባለስልጣን ጠቅሶ ኤኤፍፒ እንደዘገበው ከሆነ በሱዳን ጦር ተወካይ በኩል በዓለም አቀፍ የፍትህ ፍርድ ቤት የቀረበው ክስ ምንም አይነት ህጋዊ ሆነ ተጨባጭ መሰረት የለውም፣ ከዚህ አስከፊ ጦርነት ለማዘናጋት የተደረገ ሌላ ሙከራ ነው ሲል አጣጥለውታል። በዳርፉር ላይ የተጣለው የጦር መሳሪያ ማዕቀብ የሚከታተሉ የተባበሩት መንግስታት ድርጅት ባለሙያ ቀደም ሲል የተባበሩ አረብ ኤሚሬትስ በቻድ በኩል ለፈጥኖ ደራሽ ኃይሉ የጦር መሳሪያ ታዘዋውራለች የሚለውን ታማኝነት ያለው እንደሆነ ገልጸዋል። የዓለም አቀፍ የፍትህ ፍርድ ቤት የሚሰጠው ውሳኔ በህጋዊ መንገድ አስገዳጅ ባይሆንም ፖለቲካ ተጽዕኖ ያመጣልም ብለዋል። ለ2 ዓመታት በዘለቀውና ዓለም የዘነጋው የሱዳን ደም አፋሳሽ የእርስ በርስ ጦርነት በ10 ሺህ የሚቆጠሩ ነዋሪዎች ተገድለውበታል። ከ12 ሚሊዮን በላይ ሰዎች ተፈናቅለዋል። እንዲሁም አገሪቱ ለከፋ ውድመት ተዳርጋለች። የተከበራችሁ የቻናላችን ቤተሰቦች ለዛሬ ጉዳዮቻችን የያዝናቸው እነዚህ ነበሩ። በሌላ ጉዳዮችን እስከምንገናኝ ቸር ሰንብቱ። ቻናላችን ሸር፣ ላይክ፣ ሰብስክራይብ በማለት ቤተሰብ ይሁኑ።